ከጥቂቶቹ በስተቀር አብዛኛው ሴቶች ገንዘብ ትወዳላችሁ ብለን ስንናገር አንዳንድ ነፍጭ ያላ ሴቶች እዚህ ቲክቶክ ላይ መጣችሁ ምን አላችሁ? እኛ ሴቶች እንደውም ገንዘብ አንወድም። ክርስቶስን እኮ በ30 ብር የሸጠው ይሁዳ ነው። ይሁዳ እኮ ሴት አይደለም ወንድ ነው። አዎ ወንድ ነው። ሔዋን ደግሞ አምላኳን የከዳችው ለሆዷ ነው። ለዛውም ላንድ በለስ። መልሳተን እኮ አይደለም ዝም ያልነው ወንድነታችን ስለሚይዘን ነው። ጎርጮሊያም ግብስብስ ወጨ ገላ ፈንገስ ምንድነው? ሰላም ነው ወንድሜ? ሰላም ነው። እህል ከቀመስኩ 3 ቀን ወንድሜ። አዎ 3 ቀን ምግብ አስቀምጥ። ታሳዝን። ቆይ ቤት ጠይቄልንም። እሺ አንተ ምን ያለሽ? አንተ ሰላም ነው? ማፈልገሽ ወንዱ ልጅ ሲያሳዝን ብታዩ 3 ቀን ለማይ ነው። ለለማይ ነው። ሰላም ወንዱ ልጅ ነው አይደለም። ሚስቱ ጉዝና ሲያሳዝን 3 ቀን ከበለ አይደለም እንሰጠው። በጣም ወጥበዛብኝ። ወንድሜ እንዳለህ ማለት ነው። ዛሬ የለም እርሰናል እያለ ነው። አይዞሽ ጠንክር። ሄሎ ባቢዬ፣ በርሶ መጀን ያባት በርሶ መጀን። አው ባለፈው አንድ ባሌን የቀማች ልጅ ነበረች። እናማ ባቢዬ አጠገቤ ናት። አው እኔ መርሶ ጋር እንድታብድልኝ ፈልጋለሁ። በእርሶ ጋር መጥቼ ነበር። አው አሳብዳታለሁ ብሎኝ ቃል ገብቶልኝ ነበር። ኦኬ አሁን እሷ ላይ የሚታየኝ ኦኬ አው ባቢዬ የሆነ እጇ ላይ ብቻ ሆነ ጭሌ ነገር አለ። ኦኬ ጭሌን ማምጣት አለብኝ ለእርሶ። ረጅም ልትመጣለሁ። እሺ አባዬ እንደዛም አድርገው ካሳበዱልኝ አሁን ከእጇ ላይ ጎትቼ ነው የማመጣው። ሄሎ አባዬ አሁን እጁ ልትመጣለሁ። እሺ ነው አባቱ። እሺ አባዬ ይሄ ቪዲዮ ለከተማ ሴቶች ነው። አብረሹ ጭቃ ጠፍጥፈሽ፣ አብረሹ ደብተር ገልጠሽ፣ አብረሹ ተመርቀሽ አንቺ ያላመጣሽውን ገንዘብ አንቺ ያላመጣሽውን መኪና ኬት አምጣ ነው ቆይ የምትይው? ኬት ያውርድልሽ ይሄ ልጅ? ልብ እንዳይሰማ እውነታውን ልናገር ብዬ እንጂ የወንድ አስኪሰር አይደለም። መቼም አልሆነም። ሴት ልጅ በቁመት ከምትበልጥና በእድሜ ከምትበልጥ እባክህ አስበህ መልሶን። በእድሜ ይበልጥ አንስማማ። ለምን ረዝማ ዝግባ አታክልም? ስትፈልግ ለምን ጉማ አትዘግንም? ግንባሯ ላይ አይጻፍም። ምን ሆነ ነው? ባይጻፍም እኮ እውነታው ግን ትበልጣለች። በቁመት በልጣኝ ደግሞ በየሄድኩበት ራሴን ሰድቤ ነው የምሞተው። ምን ነው ለከዘራይ ካልቀረበቻል ወይስ ሲደክማት እንድትደገፈው? አቅፋውት ታረግና ታጥርም እኮ አታቅፋትም ወይስ ልታዝላት ነው ያሰብኩት? የጓደኛዬ ታሪክ በልጠውን ጠብሶ ነይናን ሳይ በቃ መሬት ለመሬት ያረጀ ኩርንች ከመፈለግ አንጋጠ በዛው ጸሎትን ወደ ፈጣሪ ታደርሳለህ። ወደ ልትጅ ነው ክላስ ጓደኞቼ ጣሉና ክላስ ሄደን ልንጨፍር ነው ልንጠጣ ነው። በዛው ኮንሰርት ማለት ገባ ብለን ትንሽ ተር ይመለሳለን። የግል ፕሮግራም ነው ይሄ ደዛ በዚህ በስጠኝ ታበለ ልክ ይሄዳል ነው ሽንቴ ይሻላል ነው ይሉና ተሸባለ ከተኛ ሰላም አባት፣ የቲክቶክ ቪዲዮ ሰራው ነበርና ጥያቄ ጠይቄ ከመለስክ 200 ብር እሸልማለሁ። እኔ እንዲያ ነገር አልብኝ ይልባክ እና የቲክቶክ ቪዲዮ ቀረስኩ ነበርና ጥያቄ ጠይቄ ከመለስሽ 200 ብር እሸልምሻለሁ። እሺ እሺ። አንድ ሲደመር አንድ ስንት ነው? 2። ዋው ዋው ዋው። እሺ። የኢትዮጵያ ጠቅላይ ሚኒስትር ማን ነው? አብይ ነው። ዋው። እሺ። ሴት ልጅ ከወለደች ምን ነው የምትባለው? እናት ነው። ዋው። ቴንክ ዩ በጣም። ና እኔንም ጠይቀኝ። እሺ ልጠይቅሽ? እሺ። በ1920 የኬንያ ፕሬዝዳንት ማን ነበር? እሷን አንድ ሲደመር አንድ ጠይቀኝ። እኔን በ1920 አተ ምንድነው ሰው ሰፈር መተህ የምንነጥረው? ሰው ሰፈር መተህ የምንነጥረው ምንድነው? እስቲ ወደዚህ ዳተሪ ማንዱን ታውቃለህ? ማን? እኔ እኮ መከላከያ ነኝ። ምን ሆነን በዚህ ቁመት መከላከያ የወዲር ነው? የሚስቴ ክንድ ላይ አስቀብሬ አላስፈላጊ እርግዝና እንድትከላከል እንዳላረጋ አንተ ፖዚቲቭ ፒል አቋም ይገጆን
የኔ ቆንጆ ወይዬ 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 አንቺን ባየሁበት አይኔ ሌላ ሴት ሳይ ቁጥቋጦ ያየሁ እኮ ነው የሚመስለኝ። በዚህ ልክ ሰው አፈቅራለሁ ብዬ አስቤ አላውቅም ነበር። የኔ ጌታ የት ነበርሽ እስከዛሬ? ለምን ዘገየሽ? ሆቴል ላይ እስከ መጨረሻው አለው ልክ ይፍከር ልጆች ወልደን ነጭ ሽበት አውጥተን ወይኔ እሱ ግን አስበው በጣም እና መች ነው ዱባይ ወስ የቁንጅናው ምሳሌዋ ደሞ እንዳንቺ ማነው ጨዋ አቻሽ ጠፋኝ በዚያ ዓለም ላይ ሸርዶ ጋርጎሽ ከሰው በላይ የኔ አባት ከአንዷ ጋር ምን አዳረቀ? እዚህ መሰማት ነው። ኤቢ የኔ ቆንጆ ኤቢዬ ሰፈር ምን ይዘው የኔ ፍቅር ማነሽ አንቺ? ቆይ ፍቅር ምንድነው ማለት እኔ ፍቅረኛው ያልሽ ጋሽ አይሰማሽም? አንተ እንዴ ወረ ጉዳ ደፋችሁኝ አይደል እናንተ? ለካ የሰሙኝ ሞቻለሁ። እዚህ አካባቢ መንፈስ ቸከስ የለም? መንፈስ ቸካ ቆንጆ የሴት አመልና ሽሮ ወጥ አንድ ነው፣ እየገነፈሉ ማባበል እዳ ነው አሉ። ምን ነው አንቺ ይውሰዱት ወንፊቴን ማንም ሰው ይንፋበት ለማንም አልሰጥም ሳላበ ጥርበት አልሽሳ ምን ነው እንዴ? ዘ ፊውቸር ኢዝ ብራይትነስ ዘ ላቭ ኢዝ ሚኒንግለስ አሉ። እንዴ ከፊት ስትሄጂ እያየው ሼፕሽን ከወለድሽ በኋላ ሳይሽ ቼንጅ ማድረግሽን መለየት አቃተኝ ወገብና ዳልሽን እንደማለት ነው እንዴ? ሀቢቢቲ ምን ነው አንቺ ለትዳር ምን ያስፈልጋል ሲባል ምግብ ያልሽ ሴትዮ እኮ ነሽ። ቦምቦሊኖ ልጋብዝሽ ስልሽ መሀሉን ማን በላይብኝ ያልሽኝ እኮ ቀሌታም ሴትዮ ነሽ። ልንገርሽ እንዴ ማን ነው አንተን ብቻ ገጣሚ ያረገ? ተናገሪያ ተናገሪ እንዴ እቺንም ያቺንም ስታግበሰብስ ቆመህ እንዳትቀር እንዳሮጌ ባስ እኔ which country is this? I am not ግብስብስ ድብስብስ አይገርምሽም? ቢደለቅ ይሰማል ከዚህ እስከ አርባ ምንጭ። አረ እንዴት ለጉድ ነው የባለቤቴ ቦርጭ እንደማለት ነው። መጥቼ ስነርትሽ ያኔ ታወራዋለሽ። ልንገርሽ እዛው ነው የመጣው ጠብቂኝ አልኩሽ አይደል እንዴ? የደውሉላቸው ደንበኛ መስመር ስለተያዘ እባክዎ ትንሽ ቆይተው ይደውሉ። ለደንበኛ አይደለም ለወንድሜ ነው። ወረረ በደው ጭራሽ አይደለም ቆይ አይደለም አይ